አንርሳ። ኢትዮጵያን ካሁን በኋላ የሚያስተዳድራት የተቃጠለ ብሔራዊ ስሜት ያለው ኢትዮጵያን እንደ አይኑ ብለን ለመጠበቅ የቆረጠ ዳር ድንበሯ እንዳይደፈር ጽኑ ዓላማ ያለው ወይጦም ይሁን ሽናሻ፣ ገለብ ይሁን አፋር፣ ሱማሌ፣ ኦሮሞ፣ ትግሬ፣ ሲዳማ፣ ወላይታ፣ ዳውሮ፣ ቡሜ፣ ሱርማ፣ ኮንሶም ይሁን ኢትዮጵያን ማስተዳደር መምራት ይችላል ህዝብ ከመረጠው። በዚህ ትርጉም መያዝ አለበት የኔ አባባል። ነገር ግን ሁሉም ሰው የህይወት ዋስትና ሊኖረው ይገባል። በየቀኑ መገደል የለበት። አሁን መንግስት ከኋላ ድጋፍ እየሰጠ አማራን እያስጨፈጨፈ ነው እና ይህ መቆም አለበት። ወደ ማጠቃለያው ስመጣ መፍትሄው ምንድነው ላልከው ለኔ የሚታየኝ ቀደምም ትንሽ ለማንሳት ሞክሬያለሁ። አማራ በፊት አውራሪነት እችን አገር ለማዳን መንቀሳቀስ አለበት። ነገር ግን ይሄ እንዳለ ሆኖ ይሄ ሁሉ አሁን የተወናበደው ሁሉ ነገር ግራ የገባው የራሱን ዓላማ፣ የራሱን ኢንተረስት፣ የራሱን አቋም የሚያንጸባርቀው ከአፍንጫው ከአይኑ እስከ አፍንጫው ያለውን እርቀት ያህል እንኳን ማሰብ የማይችለው ዶክተር፣ ፕሮፌሰር፣ ምሁር፣ አዋቂ፣ ሽማግሌ ነኝ የሚል ሁሉ እንደው በአንድ ባልታወቀ ተአምር ቆም ብሎ እንደው ለምን ያለ መሳቂያ እንሆናለን? እስቲ ለኢትዮጵያ ስንል ሁላችንም